ወዲህ ደግሞ ኤርትራ ለፋኖ የላከችው ጥይት ተያዘ ለሚለው የመንግስት ፕሮፓጋንዳ ኤርትራ ምላሽ ሰጥታለች። ብልጽግና ጦርነትን ለመጀመር ሰበብ እየፈለገ ነው ስትል ኤርትራ ውንጀላውን አጣጥላለች። ዝርዝር አሰናድተናል። የደብረ ሲና ከተማ ከንቲባን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ተገደሉ። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ አጥቢያ ሌሊቱን በደብረ ሲና ከተማ መሃል ለመሃል ሰንጥቀው በመግባት ከንቲባው በመኖሪያ ቤቱ እንዳለ ቦምብ እንደ ዳቦ አጉርሰውት ወደማይቀርበት ዓለም ሸኝተውታል። ቀዳሚ ወዳደረኩት ዘገባ አልፋለሁ። የብልጽግና የጥይት ድራማ ከሸፈ። በኤርትራና በፋኖ ላይ የተጠነሰሰው አደገኛ ሴራ ሲጋለጥ ኤርትራ ብልጽግና ጦርነትን ለመክፈት ሰበብ እየፈለገ ነው አለች። የወልዲያው ግኝት ወይንስ የአራት ኪሎ የፈጠራ ድርሰት? ቀዳሚ ወዳደረግነው ዘገባ እናልፋለን። የአብይ አህመድ አገዛዝ ሌላ የውሸት ማሽን አምርቶ መጥቷል። ራሱን የፌዴራል ፖሊስ ብሎ የሚጠራው የአገዛዙ የፕሮፓጋንዳ ተቋም ከኤርትራ ወደ ፋኖ ሲላክ የነበሩ 56000 ጥይቶችን ያስኩኝ የሚል ድራማዊ መግለጫም አውጥቷል። ይሁን እንጂ ይህ የጥይት ድራማ እንደተጀመረም ሳይቆይ በኤርትራም ሆነ በራሱ በህወሓት በኩል ውሸትና የጦርነት ሰበብ ተብሎ ውድቅ ተደርጓል። ሚዲያችን ባደረገው ጥልቅ ማጣራት ይህ ክስ አገዛዙ ለኤርትራ ወረራ ሐሰተኛ ባንዲራ ፎልስ ፍላግ ለማውለብለብ የተጠቀመበት ደካማ ሴራ መሆኑንም አረጋግጧል። የፌዴራል ፖሊስ መግለጫ እንደሚለው ጥር 6 2018 ዓ.ም በወልዲያ ፍተሻ ጣቢያ 56799 ጥይቶች የክላሽ፣ የብሬን፣ የድሽቃ ተተኳሽ ተይዘዋል። አገዛዙ የፈጠረው ድርሰት ደግሞ እንዲህ ይላል። ኤርትራ ጥይቶቹን ላከች፣ ህወሓት መቀሌ ላይ ተቀበላት። ከዚያም ወደ አማራ ክልል ሸዋሮቢት ለፋኖ ሊያደርሱ ሲሉም ያዝነው በማለት ይገልጻል። ይህ አሰላለፍ በየትኛውም ሎጂክ የማይሄድ ነው። ኤርትራና ህወሓት በአንድ ቅርጫት ከቶም ጥይቱን ደግሞ በህወሓት በኩል ለፋኖ ማድረስ የሚለው ተረት አገዛዙ የፋኖን ህዝባዊ ትግል ለማኮሰስና ከውጭ ኃይሎች ጋር ለማገናኘት የሸረበው መርዛማ ሴራ መሆኑን ያሳያል። ከዚህ ውንጀላ ጋር በተያዘም የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ሰጥተዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለአገዛዙ ወንጀላ የሰጡት ምላሽ ጠንከር ያለና የአብይ አህመድን ባህሪም የገለጸ ነው ተብሏል። የጦርነት ሰበብ ነው ሲሉትም ገልጸውታል። የብልጽግና መንግስት ለሁለት ዓመታት ያክል ጦርነት ለመጀመር ሲያደርግ ለነበረው መቁነጥነጥ ሐሰተኛ ባንዲራውን እያውለበለበ ነው ሲሉም የማነ ገብረ መስቀል ተናግረዋል። በዚህም ንግግራቸው የብልጽግና መንግስት ጦርነት ለመጀመር ሰበብ እየፈለገ ነው በማለትም እንቅጩን ተናግረዋል። ከቀናት በፊትም ፕሬዝዳንት ኢሳያስ አፈወርቂ ቀደም ብለው እንደተናገሩት አገዛዙ በቀይ ባህር ስም የከፈቱ አጀንዳ በኢትዮጵያ ህዝብ ላይ የታወጀ ጦርነት መሆኑን ኤርትራም ራሷን ለመከላከል ዝግጁ መሆኗንም አሳውቀው እንደነበረ የሚታወቅ ነው። ብልጽግና ጦርነት ከፈለገ ይምጣና ይግጠመን ማለታቸውም አይዘነጋም። አገዛዙ የጥይት አስተላላፊ ብሎ የፈረጀው ህወሓቶችም ሮይተርስ እንዳነጋግራቸው ድራማ ነው፣ ጨብጥ የሌለው ውሸት ነው ሲሉም ሁነቱን ገልጸውታል። የህወሓት ቃል አቀባይ ሚካኤል አስገዶም እንደተናገሩት አገዛዙ ይህንን የፈጠራ ዜና የሰራው በውስጡ የተፈጠረውን አጀንዳ ለማስቀየስ ነው። ይህ የሚያሳየው አገዛዙ ራሱ በፈጠረው ውጥረት ምክንያት ከትላንት ወዳጆቹ ጋርም ጭቃ እየተወራወረ መሆኑን የሚያሳይ ነው ሲሉም ገልጸውታል። አብይ አህመድ ይህንን የጥይት ድራማ አሁን ለምን አስፈለገ የሚለውን እንመለከት። መልሱ ግልጽ ነው። የፋኖን ድል ለመሸፈን ፋኖ በመሬት ላይ እያሳየ ያለውን የበላይነትና የአገዛዙን ኃይል መደምሰሱን፣ የአገዛዙ ጦር ከመኮንኖች እስከ ተራ ወታደሮች መርገፉን ለመሸፈን መሳሪያ ከውጭ ነው የሚመጣላቸው የሚል የሐሰት ትርክት ለመፍጠር ነው። ከህወሓትና ከኤርትራ ጋር ይሰራሉ በማለትም በፋኖና በህዝቡ መካከል ግርታን ለመፍጠር ታስቦም የተለቀቀ ፕሮፓጋንዳ ነው። ሌላው ለኤርትራ ጦርነት ህዝቡን ለማነሳሳት ታስቦም ነው። ኤርትራ ፋኖን እያስታጠቀች ሀገር እያፈረሰች ነው በሚል ፕሮፓጋንዳ ለሚታሰበው የቀይ ባህር ጦርነት የኦሮሞ ህዝብን ለማነሳሳት የህዝብ ድጋፍ ለማግኘት ታስቦም የተለቀቀ ነው። ሌላኛውና የመጨረሻው ዓላማቸው ደግሞ ኢኮኖሚያዊ ውድቀቱን ለመሸፈን ነው። ከቀናት በፊት እንደዘገብነው 370 ሺህ ድርጅቶች በኢትዮጵያ ከስረው መዘጋታቸውን መዘገባችን ይታወሳል። ከ40 ሚሊዮን በላይ የሚሆን የኢትዮጵያ ህዝብ ደግሞ በምግብ ስጋት ላይ መሆኑንም መዘገባችን
ይታወሳል። ህዝቡ በረሃብ በሚያልቅበት ሰዓት ትኩረቱን ወደ ውጪ ጠላት ለማዞር ታስበው የተለቀቀመ ፕሮፓጋንዳ ነው። የአብይ አህመድ አገዛዝ በውሸት ላይ የተገነባ መሆኑን የፌዴራል ፖሊስ መግለጫ ዳግም አረጋግጧል። ፋኖ መሳሪያውን የሚታጠቀው ከውጪ ሳይሆን ከገዛ ወራሪው የአገዛዙ ሰራዊት እየማረከ መሆኑን መላው ህዝብ ያውቀዋል። ይህ የጥይት ድራማ የአገዛዙን ውድቀት ከማፋጠን ባለፈ ለውጥ አያመጣም። የፋኖ ድል በውሸት ፕሮፓጋንዳም አይገታም። ወደ ቀዳሚው መረጃችን አለፍን። የደብረ ሲና ከተማ ከንቲባን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ተገደሉ። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ አጥቢያ ሌሊቱን ወደ ደብረ ሲና ከተማ መሀል ለመሀል ሰንጥቀው በመግባት ከንቲባው በመኖሪያ ቤቱ እንዳለ ቦምብ እንደ ዳቦ ፈትፍቶ አጉርሰው ወደማይቀርበት ዓለም ሸኝተውታል። ከንቲባው በከተማዋና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመ በተለይም የገጠሩን ማህበረሰብ ጤፍና ማሽላን ባይሱዙ እያስጫነ የዘረፈ ንጹሃኖችን በወራሪው ሰራዊት ያስጨፈጭፍ የነበረ አደገኛ ባንዳ እንደነበረ ነው የኋላ ታሪኩ ሲዳሰስ የሚያስረዳው። ኦህዴድ መሩ የብልጽግና ስርዓት በሸዋ ቀጠና ሰፊ ወረራ እቅድ አውጥቶ ሲንቀሳቀስ ማህበረሰቡንና ገበሬውን በማዘረፍ እንዲሁም በማስጨፍጨፍ ከፊቱ ነው ከሚሰለፉ ባንዳ አመራሮች መካከል አንዱ እንደሆነ የተነገረለት አቶ ወንድም ሲገኝ ማሙዬ ዛሬ አጥቢያ ሌሊቱን ወደማይቀርበት ዓለም ተሸኝቷል። በሸዋ ቀጠና በሚደረግ ውጊያ መከላከያን መንገድ በመምራት እንዲሁም ህዝቡን ለመዝረፍ በተለይም በይፋትና ጥሙጋ አውራጃ በቀወት ዙሪያ በተሬና ራሳ ንጹሃኖችን ከመጨፍጨፍ ባሻገር የገበሬዎችን እህል፣ ጤፍ፣ ሰሊጥና ማሽላም በአይሱዙ በማስጫን እንዲሁም በዛው የፋት ጣርማ በር ዙሪያ አጋምበርና አካባቢው ላይ ያለውን ማህበረሰብ በማዘረፍ የጣርማ በር ወረዳና የደብረ ሲና ከተማ ከንቲባ ጽሕፈት ቤት አመራሮች ከፊት መስመር እንደሚገኙ ይታወቃል። በተመሳሳይ በተጉለት ቀጠናዎች ሳሴትና ዙሪያው ሰፊ ወረራ ወንጀል የፈጸሙና ያስፈጸሙ የብልጽግና ጦር ወንጀለኛ ሰራዊትና ከመራብራክ የወጡ ካድሬዎች በፋኖ አልሞ ተኳሾች የምጽአት ፍርድ እየተሰጣቸው ነው። ዛሬ ጥር 8 2018 ዓ.ም አጥቢያ ሌሊቱን ወደ ደብረ ሲና ከተማ ዘልቀው የገቡት በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስር የሚገኙት የራምቦ ክፍለ ጦር ሰርጂካል ኦፕሬሽን ምድብተኞች የጣርማ በር ወረዳ መቀመጫ በሆነችው ደብረ ሲና ከተማ መሀል ለመሀል ሰንጥቀው በመግባት የከተማ አስተዳደሩ ከንቲባ አቶ ወንድም ሲገኝ ማሙዬን ጨምሮ ሌሎች ባንዳዎችን መግደላቸውን እዙ ለመረብ ሚዲያ በላከው መረጃ አሳውቋል። ከንቲባው በተጨማሪ በርካታ የአየር ወለድ ኮማንዶ አባላት መገደላቸው ታውቋል።